በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት በመቄት ወረዳ በ021 ቀበሌ አካባቢ የምትገኘው ጥንታዊቷና ታሪካዊቷ እመምዑዝ ቅድስት ኪዳነ ምሕረትና ቅድስት ፍቅርተ ክርስቶስ አንድነት ገዳም። ይቺ ታላቅና ጥንታዊ ገዳም እንደሚታወቀው የቅርስ የታሪክ ማህደር እናታችን ቅድስት ፍቅርተ ክርስቶስ ገድል ታምራትን የፈጸመችበት፣ እግዚአብሔርን ያመሰገነችበት፣ ያገለገለችበት፣ ብዙ ቅዱሳን በዚህ ገዳም ጸልየው በቅተው ያረፉበት፣ የተሰወሩበት፣ አሁንም እያገለገሉ ያሉበት፣ ወደፊትም የሚያገለግሉበት፣ ሀገርን ዓለምን በጸሎት የሚጠብቁ መናንያን ያሉበት ታላቅ ገዳም ነው። ይሁን እንጂ ከተመሰረተ 400 ዘመን ሲሆን በ1985 ዓመተ ምህረት ጳጉሜ 5 ቀን በገዳሙ መካከል አልፎ የሚሄደው ብራኳ የሚባለው ወንዝ ሞልቶ በእናታችን በቅድስት ፍቅርተ ክርስቶስ በመካነ መቃብሯ በስተደቡብ በኩል ያለውን አውደ ምህረት ጎርፉ ይዞ ስለሄደ ከጊዜ ወደ ጊዜ እየባሰ ስለመጣ የእናታችን የቅድስት ፍቅርተ ክርስቶስ መካነ መቃብሯ ያለበት ቤተ መቅደስ ተንጠልጥሎ ስለሆነ የገዳሙ ማህበረ መነኮሳትና የአካባቢው ህዝበ ክርስቲያን እየተጨነቅን እያለቀስን እያዘን ነው ያለነው። ሁልጊዜም ስናለቅስ፣ ሁልጊዜም ስናነባ፣ በየዓመቱ ስንሰቀቅ፣ ዓመቱ ዓመት እየገፋ የመስራት አቅም ስለሌለን ስናለቅስና ስናዝን ሁልጊዜ ይናዳልና ሁልጊዜ ክረምት በገባ ቁጥር መናኝ መለኮሳቱ ሁሌም እንደተሳቀቀ ይኖራል። ይህንንም ስራ በአዲስ አበባ ከተማ በ4 ኪሎ መንበረ ጸባኦት ቅድስት ሥላሴ ካቴድራል የስብከተ ወንጌል አዳራሽ ላይ ታኅሳስ 5 ቀን 2018 ዓመተ ምህረት ከቀኑ 6 ሰዓት ጀምሮ በመገኘት የጉባኤው ተሳታፊ ሆናችሁ ገንዘባችሁን፣ ዕውቀታችሁን፣ ሐሳባችሁን የሚጠበቅባችሁን ይህ መልእክት የሚደርሳችሁ ሁላችሁም እስከ ዕለተ ምጽአት ድረስ ጸንቶ የሚኖር የማይፈርሰውን የማይታደሰውን ቤተ መቅደስ ያለበትን ይህችን ታላቅ ገዳም የቅድስት ፍቅርተ ክርስቶስን መካነ መቃብሯን ከመፍረስ እንድትታደጓት በመነኮሳቱ ጸሎት ትታሰቡ ዘንድ በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳኑ ቃል ኪዳን ረድኤተ በረከት እንድትጎበኙ የእግዚአብሔር ፈቃድ እንዲሆንላችሁ ይህን የበረከት ሥራ እንድትሰሩ አሳስባችኋለሁ። ገንዘብ ለመንግስተ ሰማያት ነው። ይርዳችሁ እግዚአብሔር በረከቱን ይደላችሁና ያቅማችሁን እንደዚሁ ተሳተፉልን። እኛ ምንም ለእናንተ ነው የምናሳስበው እንጂ አቅም የለንም፣ ጉልበትም የለንም፣ ገንዘብም የለንም። ገንዘባችን፣ ጉልበታችን፣ አለይታችን ህዝበ ክርስቲያን ነው። አምላከ ቅዱሳን እግዚአብሔር ሀገራችንና ኢትዮጵያን ህዝቦቿን ዓለምን በሙሉ በቸርነቱ ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።